ዛሬው ዕለት እንግዲህ በቤተክርስቲያን ዳግማይ ትንሣኤ ተብሎ የሚከበር በዓል ነው። ክርስቶስ እንግዲህ የተነሳው አንድ ጊዜ ነው። ከአንድ ጊዜ በላይ አልተነሳም፣ ወይም ድጋሚ ተነሳ ለማለት አይደለም። በዛሬው ዕለት ሰላምታ የተሰጠበት ዕለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በተሰቀለና በሞተ ጊዜ ሐዋርያት በዝግ ቤት በፍርሃት ተዘግተው ተቀምጠው ነበር። በወቅቱ በነበረው የአይሁድና የሮማውያን በጣም ጭካኔ የተሞላበት በክርስቲያኖችና በክርስቶስ ተከታዮች ላይ ያደርጉት በነበረው ክፉ ነገር ምክንያት በር ዘግተው ከቤታቸው በፍርሃት ተቀምጠው ነበረ እና በሩን በዘጉበት ስፍራ ክርስቶስ ከመካከላቸው ገብቶ ሰላም ለእናንተ ይሁን ብሎ ሰላምታ ከሰጣቸው በኋላ ኑ እዩኝ ብሎ ችንካሩን እንዲያዩ እንዲዳስሱት፣ ቁስሉ እንዲዳስሱ አድርጎ መነሳቱን አሳያል። ይህን ባደረገበት ወቅት ግን ከሐዋርያት መካከል ቶማስ የተባለው ሐዋርያ በዚያ አልነበረም። ስለዚህ ክርስቶስ ተነሳ አየነው ብለው ሲነግሩት ካላየሁኝ በስተቀር አላምንም አለ። በአንድ ወገን የሰዱቃውያን ወገን ስለሆነ ነው ይላሉ ሊቃውንት። ሰዱቃውያን ትንሣኤ አያምኑም። ስለዚህ ቶማስም የክርስቶስን ትንሣኤ ለማመን ተቸግሮ ነበር ይባላል። በሌላ መልኩ ግን ሌሎች ሐዋርያት ክርስቶስን አየነው ተነሳ ብለው ሲያስተምሩ እሱ ወንድሞቼ አይተውታል ብሎ በምስክር ከሚናገር በግልጽ አይቻለሁ ቢል ይሻላል እና ካላየሁኝ አላምንም ማለት በዛሬው ዕለት ነው። ክርስቶስ በተነሳ በሳምንቱ በዝግ ቤት ተቀምጠው ሳለ ከመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ቶማስንም ሳያዩ ያመኑ ብፁዓን ናቸው፣ ያመንክ እንጂ ያላመንክ አትሁን ብሎ ወደ እሱ እንዲመጣ አደረገው። ወደ ችንካሬ እጆችን አግባ፣ ወደ ጎኔ አድርግ፣ ተመልከተኝ እኔ ነኝ አለው። እንዳለውም በነካው ጊዜ ጌታዬ አምላኬ ብሎ ክርስቶስን አምላክነቱን ጭምር መስክሮ የተናገረበት ዕለት ነው ዳግማይ ትንሣኤ ብለን በዛሬው ዕለት የምናከብረው። እንግዲህ በዚህ በትንሣኤ ሰሞን ቤተክርስቲያን የተነሳበትን ዕለት ጀምሮ ለ50 ቀናት ነው የክርስቶስን ትንሣኤ የምታከብረው። ያን 50 ቀን ግን እንደ አንድ ቀን ነው ቤተክርስቲያን የምትቆጥረው፣ ልክ ዛሬ እንደተነሳ ዕለት ማለት ነው። በዚህ ምክንያት ለሚመጡት 50 ቀናት ዓርብም ረቡዕም ሳይቀር አይጾም፣ ጾም የለም። ጾም የማይጾመው ከዚህ በፊት ጾመዋልና ተጎድተዋል፣ አሁን ትንሽ ይጠገኑ ተብሎ አይደለም። ዓላማው ምንድን ነው? ይህን ቀን እንደ መንግሥተ ሰማያት ሕይወት እና እንደ አንድ ቀን ስለሚታይ በዚህ 50 ቀን ውስጥ መጾም ማለት በትንሣኤ ዕለት እንደ መጾም ተደርጎ ስለሚቆጠር ነው እና ይህ ወራት አንድ ነው። እንግዲህ የሚሰበከው ምስባክ ከትንሣኤ ዕለት የተሰበከው ምስባክ በዛሬውም ዕለት ይሰበካል። በመዝሙረ ዳዊት መዝሙር 77 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው የሚል ቃል አለ። ይህንን ዲያቆናት በዜማ በቅዳሴ መካከል ያዜሙታል። የክርስቶስን ትንሣኤ አስመልክቶ ከተነገሩ ትንቢቶች አንዱ የዳዊት መዝሙር ላይ ያለው መዝሙር 77 65 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ይላል። እንግዲህ የክርስቶስ ትንሣኤ እና ሞት በዳዊት መዝሙር እንቅልፍና ስካር ተብሎ ተጠርቷል። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ሲል የክርስቶስን መሞት እንቅልፍ ብሎ፣ እንግዲህ ሞት በመጽሐፍ ቅዱስ በክርስቶስ ብቻ አይደለም፣ በአጠቃላይ እንቅልፍ ተብሎ ይጠራል። ሞት እንቅልፍ ተብሎ የሚጠራባቸው ብዙ ምክንያቶች አሉ። እንደ የተወሰኑትን ለማንሳት አንድ ሰው እንቅልፍ አለመተኛት አይችልም። በሕይወት ዘመናችን ከምንኖረው ዕድሜያችን የሚበዛውን ተኝተን ነው የምናሳልፈው። ሰው ለአንድ ቀን ለሁለት ቀን እንደምንም ታግሶ አለመተኛት ይችል ይሆናል እንጂ ጭራሽ ሳይተኛ መኖር አይችልም። ሳይሞትም መቀጠል አይችልም። ከእኛ አቅም በላይ ነው። የምንተኛውም የምንነሳውም በእግዚአብሔር ፈቃድ ነው። ሰው በፈለገ ሰዓት እንቅልፉን ማምጣት አይችልም። በፈለገ ሰዓት ከእንቅልፉን መንቃት አይችልም። እንደዚሁ ሞትም ትንሣኤም ከሰው አይምሮ ወይም ከሰው አቅም በላይ መሆኑን ለማሳየት ሞት እንቅልፍ ተብሏል። ሌላው ሞትን እንደ እንቅልፍ እንድናየው ነው። አሁን እኛ ብዙ ጊዜ በጣም የምንፈራው ሞትን ነው። ለምን? በቃ የመጨረሻ አድርገን ስለምናየው። በመንፈሳዊ አይን ሞት ጅማሬ ነው እንጂ ፍጻሜ አይደለም። የዘላለማዊ ሕይወት መጀመሪያ ነው። ልክ አንድ ሕፃን ልጅ ከእናቱ ማህፀን እንደሚወጣው ከምድር ማህፀን ደግሞ የምንወጣው በሞታችን ቀን። ስለዚህ ለዘላለማዊ ሕይወት የልደት ቀን ይባላል። ፎር ኢተርናል ላይፍ ይባላል። ለዘላለማዊ ሕይወት የምትወለድበት ቀን ማለት በዚህ ምድር ላይ የምትሞትበት ቀን ነው። ስለዚህ ሞትን እንቅልፍ ብሎ መጽሐፍ ቅዱስ ደጋግሞ ጠርቶታል። ሌላው ሰዎች ሲሞቱብን የተጎናችን ወንድምነታችን አባት እናታችን ሲለየን በሞት
እንዴት ማየት እንዳለብንም ለማሳየት መጽሐፍ ቅዱስ ሞትን እንቅልፍ ብሎ ጠርቶታል። ለምሳሌ አንድ ሰው በእንቅልፍ ቢተኛ ወይኔ ተኛ ብለን አናለቅስ፣ ደረታችን አንደቃም፣ ፀጉራችን አንነጭም፣ ጥቁር አንለች። ለምን? የተኛው ሰው ከእንቅልፍ መነሳቱ አይቀርም ብለን ስለምናስብ። የሞተም መነሳቱ አይቀርም፣ ምናልባት በእንቅልፍ ደረጃ ፍጥነት ላይ ኖረው ይችላል እንጂ። ስለዚህ ቅዱስ ጳውሎስ በተሰሎንቄ መልእክቱ አንቀላፍተው ስላሉት ተስፋ እንደሌላቸው እንዳታዝኑ፣ ምክንያቱም የተኛ ይነሳል ብላችሁ እንደምታስቡ የሞተም ይነሳል ብላችሁ አስቡ ብሎ ተናግሯል። በዚህ ምክንያት ሞት እንቅልፍ ተብሎ ተጠርቷል። የክርስቶስ ሞት በተለይ እንቅልፍ ይመስላል። ለምንድን ነው እንግዲህ አባቶቻችን ይህንን ምስባክ በትንሣኤ ዕለት ሲያሰብኩ ምክንያታቸው የክርስቶስ ሞት ከእንቅልፍ ጋር በትክክል ስለሚያያዝ ነው። በስጋው ቢሞትም በመለኮቱ በመንፈስ ሕያው ነው። የክርስቶስ ሞት እንቅልፍ እንዲባል አንዱ ምክንያት ክርስቶስ በስጋው ቢሞትም በመለኮቱ ሕያው፣ በስጋ ሞተ በመንፈስ ግን ሕያው ሆነ ተብሏል። ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ዛሬው ዕለት እንግዲህ በቤተክርስቲያን ዳግማዊ ትንሣኤ ተብሎ የሚከበር በዓል ነው። ክርስቶስ እንግዲህ የተነሳው አንድ ጊዜ ነው። ከአንድ ጊዜ በላይ አልተነሳም፣ ወይም ድጋሚ ተነሳ ለማለት አይደለም። በዛሬው ዕለት ሰላምታ የተሰጠበት ዕለት እንግዲህ ጌታችን ኢየሱስ ክርስቶስ በተሰቀለና በሞተ ጊዜ ሐዋርያት በዝግ ቤት በፍርሃት ተዘግተው ተቀምጠው ነበር። በወቅቱ በነበረው የአይሁድና የሮማውያን በጣም ጭካኔ የተሞላበት በክርስቲያኖችና በክርስቶስ ተከታዮች ላይ ያደርጉት በነበረው ክፉ ነገር ምክንያት በር ዘግተው ከቤታቸው በፍርሃት ተቀምጠው ነበረ እና በሩን በዘጉበት ስፍራ ክርስቶስ ከመካከላቸው ገብቶ ሰላም ለእናንተ ይሁን ብሎ ሰላምታ ከሰጣቸው በኋላ ኑ እዩኝ ብሎ ችንካሩን እንዲያዩ እንዲዳስሱት፣ ቁስሉ እንዲዳስሱ አድርጎ መነሳቱን አሳያል። ይህን ባደረገበት ወቅት ግን ከሐዋርያት መካከል ቶማስ የተባለው ሐዋርያ በዚያ አልነበረም። ስለዚህ ክርስቶስ ተነሳ አየነው ብለው ሲነግሩት ካላየሁኝ በስተቀር አላምንም አለ። በአንድ ወገን የሰዱቃውያን ወገን ስለሆነ ነው ይላሉ ሊቃውንት። ሰዱቃውያን ትንሣኤ አያምኑም። ስለዚህ ቶማስም የክርስቶስን ትንሣኤ ለማመን ተቸግሮ ነበር ይባላል። በሌላ መልኩ ግን ሌሎች ሐዋርያት ክርስቶስን አየነው ተነሳ ብለው ሲያስተምሩ እሱ ወንድሞቼ አይተውታል ብሎ በምስክር ከሚናገር በግልጽ አይቻለሁ ቢል ይሻላል እና ካላየሁኝ አላምንም ማለት በዛሬው ዕለት ክርስቶስ በተነሳ በሳምንቱ በዝግ ቤት ተቀምጠው ሳለ ከመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ቶማስንም ሳያዩ ያመኑ ብፁዓን ናቸው፣ ያመንክ እንጂ ያላመንክ አትሁን ብሎ ወደ እሱ እንዲመጣ አደረገው። ወደ ችንካሬ እጆችን አግባ፣ ወደ ጎኔ አድርግ፣ ተመልከተኝ እኔ ነኝ አለው። እንዳለውም በነካው ጊዜ ጌታዬ አምላኬ ብሎ ክርስቶስን አምላክነቱን ጭምር መጥቶ የተናገረበት ዕለት ነው ዳግማዊ ትንሣኤ ብለን በዛሬው ዕለት የምናከብረው። እንግዲህ በዚህ በትንሣኤ ሰሞን ቤተክርስቲያን የተነሳበትን ዕለት ጀምሮ ለ50 ቀናት ነው የክርስቶስን ትንሣኤ የምታከብረው። ያን 50 ቀን ግን እንደ አንድ ቀን ነው ቤተክርስቲያን የምትቆጥረው፣ ልክ ዛሬ እንደተነሳ ዕለት ማለት ነው። በዚህ ምክንያት ለሚመጡት 50 ቀናት ዓርብም ረቡዕም ሳይቀር አይጾም፣ ጾም የለም። ጾም የማይጾመው ከዚህ በፊት ጾመዋልና ተጎድተዋል፣ አሁን ትንሽ ይጠገኑ ተብሎ አይደለም። ዓላማው ምንድን ነው? ይህን ቀን እንደ መንግሥተ ሰማያት ሕይወት እና እንደ አንድ ቀን ስለሚታይ በዚህ 50 ቀን ውስጥ መጾም ማለት በትንሣኤ ዕለት እንደ መጾም ተደርጎ ስለሚቆጠር ነው እና ይህ ወራት አንድ ነው። እንግዲህ የሚሰበከው ምስባክ ከትንሣኤ ዕለት የተሰበከው ምስባክ በዛሬው ዕለት ይሰበካል። በመዝሙረ ዳዊት መዝሙር 77 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው የሚል ቃል አለ። ይህንን ዲያቆናት በዜማ በቅዳሴ መካከል ያዜሙታል። የክርስቶስን ትንሣኤ አስመልክቶ ከተነገሩ ትንቢቶች አንዱ የዳዊት መዝሙር ላይ ያለው መዝሙር 77 65 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው። እንግዲህ የክርስቶስ ትንሣኤ እና ሞት በዳዊት መዝሙር እንቅልፍ እና ስካር ተብሎ ተጠርቷል። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ሲል የክርስቶስን መሞት እንቅልፍ ብሎታል። እንግዲህ ሞት በመጽሐፍ ቅዱስ በክርስቶስ ብቻ አይደለም፣ በአጠቃላይ እንቅልፍ ተብሎ ይጠራል። ሞት እንቅልፍ ተብሎ የሚጠራባቸው ብዙ ምክንያቶች አሉ። እንደ የተወሰኑትን ለማንሳት አንድ ሰው እንቅልፍ አለመተኛት አይችልም። በሕይወት ዘመናችን ከምንኖረው ዕድሜያችን የሚበዛውን ተኝተን ነው የምናሳልፈው። ሰው ለአንድ ቀን ለሁለት ቀን እንደምንም ታግሶ አለመተኛት ይችል ይሆናል እንጂ ጭራሽ ሳይተኛ መኖር አይችልም።
ሳይሞትም መቀጠል አይችልም። ከእኛ አቅም በላይ ነው። የምንተኛውም የምንነሳውም በእግዚአብሔር ፈቃድ ነው። ሰው በፈለገ ሰዓት እንቅልፉን ማምጣት አይችልም። በፈለገ ሰዓት ከእንቅልፉን መንቃት አይችልም። እንደዚሁ ሞትም ትንሣኤም ከሰው አይምሮ ወይም ከሰው አቅም በላይ መሆኑን ለማሳየት ሞት እንቅልፍ ተብሏል። ሌላው ሞትን እንደ እንቅልፍ እንድናየው ነው። አሁን እኛ ብዙ ጊዜ በጣም የምንፈራው ሞትን ነው። ለምን? በቃ የመጨረሻ አድርገን ስለምናየው። በመንፈሳዊ አይን ሞት ጅማሬ ነው እንጂ ፍጻሜ አይደለም። የዘላለማዊ ሕይወት መጀመሪያ ነው። ልክ አንድ ሕፃን ልጅ ከእናቱ ማህፀን እንደሚወጣው ከምድር ማህፀን ደግሞ የምንወጣው በሞታችን ቀን። ስለዚህ ለዘላለማዊ ሕይወት የልደት ቀን ይባላል። ፎር ኢተርናል ላይፍ ይባላል። ለዘላለማዊ ሕይወት የምትወለድበት ቀን ማለት በዚህ ምድር ላይ የምትሞትበት ቀን ነው። ስለዚህ ሞትን እንቅልፍ ብሎ መጽሐፍ ቅዱስ ተዳግሞ ጠርቶታል። ሌላው ሰዎች ሲሞቱብን ከጎናችን ወንድምነታችን፣ አባትነታችን ሲለየን በሞት እንዴት ማየት እንዳለብንም ለማሳየት መጽሐፍ ቅዱስ ሞትን እንቅልፍ ብሎ ጠርቶ ነው። ለምሳሌ አንድ ሰው በእንቅልፍ ቢተኛ ወይኔ ተኛ ብለን አናለቅስ። ደረታችን አንደቃም፣ ፀጉራችን አንጭም፣ ጥቁር አንለብስ። ለምን? የተኛው ሰው ከእንቅልፍ መነሳቱ አይቀርም ብለን ስለምናስብ። የሞተም መነሳቱ አይቀርም። ምናልባት በእንቅልፍ ደረጃ ፍጥነት ላይ ኖረው ይችላል እንጂ። ስለዚህ ቅዱስ ጳውሎስ በተሰሎንቄ መልእክቱ አንቀላፍተው ስላሉት ተስፋ እንደሌላቸው እንዳታዝኑ፣ ምክንያቱም የተኛ ይነሳል ብላችሁ እንደምታስቡ የሞተም ይነሳል ብላችሁ አስቡ ብሎ ተናግሯል። በዚህ ምክንያት ሞት እንቅልፍ ተብሎ ተጠርቷል። የክርስቶስ ሞት በተለይ እንቅልፍ ይመስላል። ለምንድን ነው እንግዲህ አባቶቻችን ይህንን ምስባክ በትንሣኤ ዕለት ሲያሰብኩ ምክንያታቸው የክርስቶስ ሞት ከእንቅልፍ ጋር በትክክል ስለሚያያዝ ነው። በስጋው ቢሞትም በመለኮቱ በመንፈስ ሕያው ነው። የክርስቶስ ሞት እንቅልፍ እንዲባል አንዱ ምክንያት ክርስቶስ በስጋው ቢሞትም በመለኮቱ ሕያው ነው። በስጋ ሞተ፣ በመንፈስ ግን ሕያው ሆነ ተብሏል። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ።